የጋብቻ ሰርተፊኬት እና የጋብቻ ውል ሁለቱ ልዩነቱ ምንድን ናቸው? ሰላም እንዴት ቆያችሁኝ? ጠበቃ ቅድስት ኤልያስ ነኝ። ከኔ ጋር አብራችሁ ቆዩ። የጋብቻ ሰርተፊኬት ከስሙም እንደምንረዳው ሁለቱ ጥንዶች ባልና ሚስት ስለመሆናቸው የሚያስረዳ እንደ ማስረጃ የሚያገለግል ነው። የጋብቻ ውል ደግሞ እነዚህ ተጋቢዎች ጋብቻቸውን ውጤት በተመለከተ ውል የሚገቡበት ነው። የጋራ ንብረት የትኛው ነው? የግል ንብረትስ የትኛው ነው የሚለውን ተስማምተው የሚገቡበት ነው። ሚስት ከጋብቻው በፊት ንብረት ሊኖራት ይችላል። ባልም ደግሞ ከጋብቻው በፊት ንብረት ሊኖራቸው ይችላል። ማንኛውም ንብረት ቤትም፣ መኪና፣ ሌሎች ንብረቶችንም የግል ስለመሆናቸው ወይም ደግሞ ከጋብቻው በፊትም ደግሞ የጋራ የተፈራ ንብረትም ካለም ደግሞ ይሄኛው የጋራ ነው፣ ይሄኛው የግል ነው ተባብለው ቢዘገይ ጋብቻቸው ቀን ላይ ወይም ደግሞ ከጋብቻው በፊት ተስማምተው የሚገቡበት ውል ነው። ታዲያ ይሄ የጋብቻ ውል ከጋብቻ ሰርተፊኬት ጋር አይገናኝም። ጋብቻው ሰርተፊኬት ግን ዘኦንሊ የሚገልጸው እናንተ ሁለታችሁ ጥንዶች ባልና ሚስት መሆናችሁን እንደ ማስረጃ ነው የምትጠቀሙት። ተጋቢዎች ከመጋባታቸው በፊት በትኩስ ፍቅር ላይ ነው ያሉት። ተዋደው በጣም ለመጋባት ስሜታዊ ሆነው ወይም ደግሞ ሰከን ብለው አስበው የሰርጋቸውን ቀን ወስነው ሊጋቡ ይችላሉ። ትዳራቸው ህይወታቸውን ሊጀምሩ ይችላሉ። ግን ደግሞ አለመግባባት ሲፈጠር እንግዲህ በኋላ ላይ የሚነሱን የንብረት ክርክሮች ያስቀራል ማለት ነው። የጋብቻ ውልን ማህበረሰብ ተቀብሎት ተጋቢዎች ከመጋባታቸው በፊት ይህንን ውል ቢፈጽሙ ጥቅምን መሰረት ያደረጉ ትዳሮችን ያስቀራል። የጋብቻ ውል እንግዲህ መደረግ ያለበት ከጋብቻው ቀደም ብሎ ነው። ቢዘገይ ደግሞ የጋብቻው ቀን ላይ ማድረግ ትችላላችሁ። ጋብቻው በሚደረግበት ቀን ብለናል። የዚህን ቀን ካላደረጋችሁ ውሉ ምን መፍትሄ ያለው የሚለውን ህጉ አስቀምጧል። የንብረት ማግለል ውል ይባላል። ያ ማለት ጋብቻ ውስጥ ሆናችሁ ሁለታችሁ የምታደርጉት ውል ነው። አሁንም ተመሳሳይ ውል ነው፣ ነገር ግን በፍርድ ቤት መጽደቅ አለበት። እንደሚታወቀው ባልና ሚስት በመካከላቸው የሚያደርጉት ውል ማንኛውም በፍርድ ቤት መጽደቅ አለበት። የጋብቻ ሰርተፊኬት ምንድን ነው የሚለውን ለማየት እንሞክር። የጋብቻ ሰርተፊኬት ምንድን ነው የሚለውን ሳናይ በፊት 3 አይነት የጋብቻ መፈጸሚያ ስርዓቶች አሉ ኢትዮጵያ የምትቀበላቸው በህጉ ያስቀመጠቻቸው። ጥንዶቹ በተስማሙበት የሃይማኖት ስርዓት ጋብቻቸውን መፈጸም ይችላሉ። ሁለቱ የተለያየ ሃይማኖት ካላቸው ደግሞ ተስማምተው በአንዳቸው ማድረግ ይችላሉ። ሁለተኛው ደግሞ በባህል የሚፈጸም ጋብቻ ነው። ሁለቱ የተለያየ ባህል ካላቸው ልክ እንደ ሃይማኖቱ ተስማምተው በአንዳቸው የባህል ስርዓት መፈጸሚያ ማድረግ ይችላሉ ጋብቻቸውን። ሶስተኛው በክብር መዝገብ ሹም ፊት የሚፈጸም ጋብቻ ነው። እናንተ ከሶስቱ በአንዱ ስነ ስርዓት ጋብቻ ፈጸማችሁ፣ ከዛ ደግሞ ሄዳችሁ ስትመዘገቡ የሚሰጣችሁ ነው የጋብቻ ሰርተፊኬት የሚባለው። ብዙ ጊዜ በሃይማኖት ሲጋቡ ከዛ ተቋም የሚሰጣቸውን ነው የጋብቻ ሰርተፊኬት አድርገው የሚያስቡት። ውልና ማስረጃም ሆነ ሌላ ቦታም ልክ እንደ ማስረጃ ሲያቀርቡት የሚታየው እናንተ የያዛችሁት የሃይማኖት ተቋም ሰርተፊኬት እዛ ቤተክርስቲያን ላይ ያንን ጋብቻ መፈጸማችሁን የሚያስረዳ ማስረጃ ነው እንጂ የጋብቻ ሰርተፊኬት አይደለም ማለት ነው። በየትኛውም ስርዓት ፈጽሞ የግዴታ አስመዝግባችሁ የጋብቻ ሰርተፊኬታችሁን በእጃችሁ መያዝ አለባችሁ። ከዚህ ቪዲዮ እንግዲህ የጋብቻ ውል ምንድነው፣ የጋብቻ ሰርተፊኬት ምንድነው፣ በሃይማኖት ተቋምስ የሚሰጠው ከጋብቻ ሰርተፊኬት ምንድነው የሚለየው የሚለውን ግልጽ የሆነ ይመስለኛል። ጥያቄ ካላችሁ ያልገባችሁ ኮመንት ላይ አስቀምጡልኝ። አስተያየት ካላችሁ እቀበላለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወዳችኋለሁ። ሰላም ሁኑ።